ሰላም ለእናንተ ይሁን። ሰላማችሁ ይብዛ በያላችሁበት። እንደየሰዓት አቆጣጠራችሁ እንዴት አደራችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? ከኔ ጋር እግዚአብሔር ይመስገን ሁሉም ሰላም ነው፣ ሁሉም አማን ነው። እናንተ ጋርስ እንዴት ነው? ዳር ያደረላችሁም የነገላችሁም እንደየሰዓት አቆጣጠራችሁ ሁላችንም እንደየሰዓት አቆጣጠራችን ነው እና አዳራችሁ ሁሉ ለሰላም ነው። ዛሬ ደግሞ ምን ላስተላለፍ ነው የመጣሁት? ዛሬ በምግብ ስራ አልመጣሁም፣ ቀየር ብዬ ነው የመጣው። እስኪ የተሰማንን አንዳንዴ በቃ ቀየር ብለን እስኪ የተሰማንን እንኳን እንግለጽ ብዬ ነው የመጣሁት እና አሁን ማንም የለም፣ ሁሉ ተኝቷል። በቃ ተኝቷል፣ የለም የተነሳ የለም። እኔ ግን ሰራተኛ ግን ሁሉም ትነሳለች በጠዋት በሌሊት፣ ምክንያቱም የምታጸዳው የምትሰራው ሁሉም ነገር እና ስለ አረብ ሀገር ስራ የተሰማኝ የወደ የምታጠፍ ወደ 100 ሜትር ጎማ ነው። ይህም በ5 ረድፍ እንዳለ እያዞርን እየሳብን እናጸዳለን ማለት ነው። እና ዛሬ ጽዳት ትናንት ነው በጠዋት ማታ ነው እስከ ማታ እስከ ሌሊት ሳጸዳ ነው ያደርኩት እና ተሰማኝ። እኛ እኮ ለነገ ተስፋ አያችሁት ወድቆ አቤት አቤት። ይሄ ደግሞ ይሄ ሁላችሁ ምንጣፉ ደግሞ እንዳያስደነግጣችሁ አያችሁት? ምንጣፉን አጥቤ ከአሰሬ ጋር ነው እንደዚህ የሰራሁት። ብቻዬን አይደለም የሰራሁት። አሰሬ ያው እንግዲህ አሰሬ ጋር ስትሰሩ የምታውቁ ታውቁታላችሁ፣ ታውቁታላችሁ። ይሄ እንትኑ ሶፋው እንትን ነው። በአንድ እጅ አላነሳም፣ በኋላ አነሳዋለሁ። ይተኛ ሴትዮዋ ተኝታ ይላለች። ወይ መድኃኒዓለም አባቴ እዚህ ጋር እንትን ያደረገው እዩት፣ አያችሁት? ይብላችሁ። ይሄ አሁን ግድግዳው እንዳለ ታጥቧል፣ መጋረጃው ወጥቷል። ይሄ ደግሞ ማጠቢያ ያለው የራሱ የመስታየቱ ማጠቢያ ያለው ኬሚካል ነው እንግዲህ የሚያጸዳው። ይሄ ሶፋ ሁሉ ታጥቧል፣ ተስቧል፣ ግድግዳው ታጥቧል፣ መጋረጃው ወጥቷል። በቃ የሌለ ስራ የለም። የእውነት በጣም የሚያደክመው ደግሞ ማለት አይቻልም፣ ግን የእውነት ተሰማኝ። ይህ እንደዚህ የምንሰራው እኮ ለነገ ህይወታችን፣ ለነገ ተስፋችን፣ ለነገ አላማችን ነው እንጂ ፈልግም ብሎ መሄድ ራሱ ይቻላል አልኩና የሆነ ነገር መጣልኝ። በቃ ለምንድን ነው እንደዚህ እየሰራን አሁን ቤተሰብንም በቃ ብቻ አስቀምጡልን የምንል ሰዎች ብዙ ነንና፣ በዚህ ደግሞ ከ110 መቼም የተበላ ላይኖር አይችልም ብዬ ማለት አልችልም። ምክንያቱም ሁላችንም ሰው ስለምናምን ማለት ነው። ሰው ካላመነ ደግሞ ምንም ማድረግ አንችልም። ብሩን ጨብጠ ነው መቼስ ብሩ ራሱ አይሰራልንም እና እንደዚህ ተሰማኝ። የእውነት አንዳንዴ በተለይ ፍቅረኛችን ቤተሰብ ጋር ይበልጠናል ብለን አንተ ትሻላለህ መቼም ከሁሉም ነገር ቤተሰብን አልፈን መጨረሻችን ፍቅረኛ ወይም ባል ወይም ትዳር ጋር ነው የምናስቀምጠው። ምንሰራውም ለነገ አላማችንም መጨረሻው ተስፋችንም ከእለት እስከ ግምድ ባለው ፍቅር እስከ መቃብር የሚለውን ይዘን እዛ ነው የምንቀጥለው እና ብዙዎቻችን ከዘገየን የእውነት ባል እየሰራልን ነው ብለን ስንቶቻችን ነን ብር ሰተን እሱ እየሰራ ቤቱን እያሳየን ቦታውን እያሳየን አወጣጡን ከምድሩ ከቦታው እስከ ቤቱ ድረስ አሳይቶን መጨረሻ ዕቃ ስናሟላ ግን የሆነች ልጅ ነው ነግራኛለሽ፣ እሷም የደረሰባት የብዙ ታሪኮችን እንደማቀርብ ተስፋ አደርጋለሁ። ማለት የተጎዳን እና መጨረሻ ላይ እሱ አግብቶ ወላልዷል አሉ። እኔ ግን ያ ህልሜ ከንቱ ሆነ አለች። ከንቱ ሆነ ህልሜ፣ ከንቱ ሆነ። እኔን ስራ መቼም ላንቺ አልነግርሽም፣ አንቺም ትሰሪዋለሽ እና እስኪ እዩ። አሁን እሱ እኮ አገባ፣ በቃ ራሴን መቆጣጠር አቃተኝ አለች። የእውነት ግን ይበላላቸዋል። አንዳንድ ወንዶች የእውነት ልብ ይስጣችሁ። በአንቺ ስም እኮ አይደለም ቤቱ ሂደሽ ክሰሽ፣ በአንቺ ስም እኮ አይደለም ቦታው፣ እኔ እኮ ነው ያሰራሁት።
እሷ ባሰራው እሷ ብሩን ባትልክ አንተ ማሰራት ትችላለህ ወይ? የእውነት ደም ነው፣ እምባ ደም ነው፣ ያቃጥላል። አላማ የሰው አላማ፣ የሰው ተስፋ፣ የሰው ህይወት የምታጨልሙ እኛ እንደዚህ ነው የምንሰራው። ስራውን በዚህ አጋጣሚ ላሳያችሁ። ይሄ ሶፋው ጨርቅ ነው እንዳለ ወጥቶ ወጥቶ ስለታጠበ ነው። እና በቃ ደም ነው በቃ የእውነት ሰው እንደገደላቸው አስቡት። የሰው በተለይ ፍቅረኛ ብለን የሰጠናችሁ ሰዎች እየሰራልን ነው፣ እንደዚህ እያደረግን ነው። በቃ ነገ ስትመጪ ቤትሽ ትገቢያለሽ፣ ነገ ስትመጪ ልጆችሽ ወልደሽ፣ ይሄ መኝታ ክላሳችን ይሆናል፣ ይሄ የአልጋ ክላሳችን፣ ይሄ የእንግዳ መቀበያ፣ ይሄ ክሽን ነው፣ ይሄ ከበቱ የሚቀመጥበት፣ በቃ እንደዚህ እንደዚህ ብላችሁ ያን ተስፋ ግን ሌላ ምስት አገብታችሁ ሌላ ወልዳችሁ አታግቡ አይደለም። እኔ አታግቡ አይደለም፣ አግቡ፣ ምንም ችግር የለውም፣ ምንም ችግር የለውም። የሰው ልጅ ይቀያየራል። የሰው ልጅ ልብስ ነው በቃ ይቀያየራል። ግን ደግሞ በፍቅር ደግሞ በጣም ከባድ ነው። እንደዚህ እንደምናገረው ምናምን ቀላል አይደለም። ግን በዛን ሰዓት በምታደርጉት ሰዓት እንደዚህ ተሳስቼ ነው። ተሳሳታችሁ፣ እሺ ከተሳሳታችሁ የዛች ልጅ ገንዘብ ለምን እንደማሰጡት እንደ ገንዘብ አትብሉ። ደም ነው፣ እሳት ነው፣ ያቃጥላቸዋል። በምድሩ ሊመቻችሁ ይችላል። ነገር ግን በእግዚአብሔር ያስጠይቃቸዋል። ነፍስ እንደገደላችሁ ቁጠሩት። የአረብ ሀገር ሴት ለባሌ ብላ የሰጠሻችሁን ገንዘብ ሀቋን የበላችሁ መድኃኒዓለም ይበላቸዋል። አሁን ላይ ጠይቃችሁ ይችላል። አሁን ላይ ጠይቃችሁ ሊመቻችሁ በቃ ከአዲሷ ጋር ሀው 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 ሊሆን ይችላል። ከልጆቻችሁ ጋር ሀው ሊሆን ይችላል። ያቺ ግን የሰው እሳት እየገረፋት ነው ያለ። ያቺ ግን እንደዛ ናትና እንትን አትበሉ እባካችሁ፣ ተለመኑ። የእውነት ተለመኑ። ጥሩ አይደለም። ሰው ገንዘብ መጥፎ ነው። ነገ አላማ ህልም ነው በቃ እንደ ህልም። ንፋሱ እንዳልወሰደው እንደ ህልም ነው በቃ የእውነት እንደ ህልም ነው የሚሆነው። መከዳት እንደ ህልም ነው። መከዳት ውሃ እንዳለመጨበጥ ቁጥር ነው። ግን ሁሉም አልቆ እሺ እንመጣ ነው ሲሉ አግብቶ እኮ ወልዷል ሲባል በጣም የሚያማው በጣም የእውነት ይጨልማል። እና ሁላችሁንም በቻላችሁት ብዙዎቻቸው አይደላችሁም፣ ከመቶ 10 ነው ያልኩት። ሁላችሁን አይደለም፣ በጀምላ አይደለም። እኔ በጀምላ አልናገርም፣ ምን ጊዜም በጀምላ አልናገርም። ምን ጊዜም ሁሉ ሰው አንድ አይደለም። ስንት መልካሞች አሉ ለሰው ልጅ ዋጋ የሚከፍሉ ለሰው ልጅ ስንት እንትን ያሉ። ግን ደግሞ አንዳንዶች ደግሞ በቃ የሰውን ገንዘብ አላማን ህይወትን አታጨልሙ። ተስፋ መጥፎ ነው። ተስፋ ያደረገን ሰው ውሃ ታደርጉት። በጣም በቃ የሰው ሀቅን ስጡ። በቃ እንደዚህ እንደዚህ ነበረ፣ አሁን ግን አጋጣሚ ተሳስቻለሁ ሄጃለሁ፣ ነገር ግን ገንዘብሽ ይኸውልሽ ብሎ ቢሰጥ እንዴት ጥሩ ነበረ። ህልና ለራስ ነው። ህልና ትልቅ ዳኛ ነው። ራሳችሁን ነው እንትን ማለት ያለባችሁ። ሰው ሲያለቅስባችሁ አትወደዱ። እና ባይ ባይ። ሁላችሁንም አመሰግናለሁ። ወዳችኋለሁ።